ማንዬ ውይ ጭራሽ ሰከንድ አፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል ማለት እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለህ ገባር ቸርኪ እያስበላቸው ነበር ዶኩ ደረሰላቸው እንጂ እኔ ነግራችሁ ነበር የበርሌ ጨዋታ ላይ ቸርኪ በቃ ጢባርናም ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደል አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት እንዴት ነው ነጥብ ያስጣላችሁት ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆንክ ቡድን አድክም ዝም ብለህ አንድ ለባሮ ተሸነፈ አቻ ለማድረግ አትሞክር 3 ጥቅም አለ ወይኔ መናት እንዴት ማን ሚድፊልዱን እኮ የሆነ ሰዓት ላይ ማን ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን በዚህ ሚድፊልድ ተሸነፋችሁ በዚህ ሚድፊልድ አባቴ ቡሊ አታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት አረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው ነገ በተስፋ ነው ይሰጡሽ ሌላ ምንም ነገር አሰጡሽ በተስፋ ነገ ተቋጥራለሽ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽኛለሽ ክሪስታል ፓላስ ይለጥፍሻል አሁን ማክሰኞ ወይ ሮብ ስትጮቹ ማለት ይለጥፍሻል አይ ብሬንፎርድ እኔ ለራሴ አሸንፈው ወይ ነጥብ አስጥሎ ይመጣል በየ ብሬንፎርድን ወጥሬ ከጎኑ ቆንኩ ፈርስታፍ ሰከንድ አፍ ቀጠልኩኝ ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲ በየ ልቋት አቻው ይወጣል ወይ ነጥብ ያስጥላል ወይ አሸንፋል በየ ተበቁት ብሬንፎርድ እንደዚህ ጉዴ ሳይን ጀሞ እንዴ ወሽመጤን እኮ ነው የበጠሰው እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ የራሱ አላቆም ዷቃጠልከኝ እኮ ብሬንፎርድ አንተ አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው ማለት እንዴ ደካማ ቡድን ነው እንዴ አንተ ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ ቆፍጠን ብላ ተጫወተ ቢያንስ በተሸነፈ እንኳን በአንድ ጎል ልዩነት ምናምን አትሸነፈም እረ ምን አይነት ነው ራም ባለጊዮን ክሰም ለማንኛውም እኛ አያገባንም እንደው ማንቋጠር ብሬንትፎርድ ላይ እንደው ማልቋጠርንም ተተኗል ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆናል ይሄ አይሆን እንዴ የጎል ልዩነታችን ጭራሽ አስፈላል አንተ ቂመኛዬ ነህ የምሬን ነው ማለት ሂድ አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያዝናናን የትም ተወለድ እነ ዶኩና ሃላንድ ሰፈርን ወይኔ አትወዲኩ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ በቃ ነኝ የዛኔ ተናገርያለሁ አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት አስደሰታችሁኝ ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩል 3 ተጫዋች ይቀንሳል ስሙን ይሄዳል አንተ በጣም ነው የምትችለው ሃላንድ አገባ በቃ አንተ ኦሬዲ ጎልደን ቡት በልተዋል አለቀ አንተ ለኳስናል ከተሸነፈ አንደኛ ነን ጭራሽ ጎሉንም በአንድ ነጥብ አጠበብ ነው 3 ጎል ተቀጥቀንላቸው ማለት ነው ፔፕ ዛሬ ከሰራው ትልቅ ስራ ቸርኪን ማስወጣት ነው እግዚአብሔርን አይነቷም ልጁ ሴሜኖ መውጣት ነበርበት ሴሜኖ በቃ ምንም በቃ አይሰራ ምንም ይሰራል አይቻለም አተንችላለን ወይ እኔ ቃል የለኝም